የሰው ልጅ ሞትን ሊያሸንፍ ይሆን? ሳይንስ ምን እያልን ነው? አሁን የያዛችሁትን ሥራ አቁሙ። መንገደኛ ከሆናችሁም ለደቂቃ አቁሙ። ምክንያቱም አሁን የምነግራችሁ ነገር ከኑሯችሁ፣ ከቤታችሁ፣ ከሀብታችሁ በላይ ዋጋ አለው። በየሰከንዱ በየደቂቃው ወደ እናንተ የተቃረበ ያለውን ያንን ጥቁር ጥራ አስቡት። አዎ ስለ ሞት ነው የማወራው። ነገር ግን ዛሬ የምነግራችሁ ሞት የማይቀር ስለመሆኑ አይደለም። ዛሬ የምነግራችሁ ሞት ሊገደል ስለመሆኑ ነው። ሳይንስ የመጨረሻውን የጦርነት አዋጅ አውጇል። የሰው ልጅ 1000 ዓመት የኖረበትን ሟችነት ሰብሮ ሊወጣ አንድ ሐሙስ ቀርቶታል። ለመሆኑ ሞትን መግደል ይቻላል ወይስ ይህ የሰው ልጅ የመጨረሻው እብደት ነው? መልሱን ስትሰሙ አትደነቁ፣ ግን ትደነግጣላችሁ። ለ1000 ዓመታት ሞት በሰው ልጅ ላይ ሲሳለቅ ኖሯል። አዳምን ካሳደደበት ጊዜ ጀምሮ እስከ ዛሬዋ ሰከንድ ድረስ ሞት ማንም ሊያሸንፈው የማይችል የድንጋይ ግንብ ሆኖ ቆይቷል። ኃያላን ነገሥታት በወርቅ አልጋ ላይ ሆነው ተማጸኑት፣ ሞት ግን አልሰማቸውም። ፈላስፎች በቃላት ሊያሸንፉት ሞከሩ፣ ሞት ግን በዝምታ ዋጣቸው። የሰው ልጅ ታሪክ በሙሉ የሽንፈት ታሪክ ነው። እያንዳንዱ የሰው ልጅ ስኬት በሞት ነጥብ ላይ ይጠናቀቃል። ነገር ግን በዚህች በያዝናት ክፍለ ዘመን በአጉሊ መነጽር የታጠቁት አዲሶቹ የሰው ልጅ ተዋጊዎች ወይም ሳይንቲስቶች አንድ አስደንጋጭ መደምደሚያ ላይ ደርሰዋል። ሞት የተፈጥሮ ሕግ ሳይሆን የባዮሎጂካል ሲስተም ብልሽት ነው አሉ። ይህ ማለት ምን ማለት እንደሆነ ገብቷችኋል? መኪና ሲበላሽ ይጠገናል፣ ስልክ ሲሰበር ይለወጣል። የሰው ልጅም ለምን አይጠገንም? ለምንስ አያረጅም እያሉ ነው። ወደ አስገራሚው የሳይንስ ዝርዝር መረጃ ከመግባታችን በፊት ይህ ታሪክ እንዲቀጥል እናንተም የጉዞ አካል እንድትሆኑ እፈልጋለሁ። እስካሁን የሰማችሁት ሐሳብ አእምሯችሁን ካነቃቃው ይህን ቪዲዮ ላይክ በማድረግ ለሳይንሱ ያላችሁን ፍቅር ግለጹ። የእናንተ አንድ ላይክ ይህ አስገራሚ መረጃ ለብዙዎች እንዲደርስ ትልቅ አቅም ይሆናል። ለአዳዲስና ለሚገርሙ የሳይንስ ሚስጥራት ቅርብ ለመሆን አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ይህን ስታደርጉ የሰው ልጅ የደረሰበትን የጥበብ ጫፍ ሁል ጊዜ ቀድማችሁ እንድታውቁ ይረዳችኋል። ለምትወዱት ሰው ደግሞ ይህንን ቪዲዮ ሼር አድርጉለት። ምክንያቱም ዕውቀት ለብቻ ሲሆን ሳይሆን ሲካፈል ነው ትርጉም የሚኖረው። አሁን ወደማይታመነው የሳይንስ ግኝት እንመለስ። ወደ ሃርቫርድ ዩኒቨርሲቲ ላቦራቶሪዎች እንግባ። እዚያ ጋር ዶክተር ዴቪድ ሲንከር የተባለ ሰው አሉ። እነዚህ ሰው የሚሉት ነገር ቅዠት ይመስላል። እርጅና በሽታ ነው፣ በሽታ ደግሞ ይታከማል ይላሉ። በአንድ ወቅት በአይጦች ላይ የተደረገው አስገራሚ ሙከራ ተመልከቱ። 2 መንትያ አይጦች፣ አንደኛው እንዲያረጅ ተደረገ። አይኑ ፈዘዘ፣ ፀጉሩ ረገፈ፣ ጡንቻው ደከመ። ሁለተኛው ግን በሳይንሳዊ ጄኔቲክ ፕሮግራሚንግ አማካኝነት የሴል ዕድሜው ወደ ኋላ እንዲመለስ ተደረገ። ውጤቱ ምን ሆነ መሰላችሁ? ያረጀው አይጥ እንደገና ወጣት ሆነ። አይኑ ማየት ጀመረ፣ ፀጉሩ በቀለ፣ እንደ ግልገላ አይጥ መፈንጠዝ ጀመረ። ይህ ድርጊት በሰው ልጅ ሲፈጸም እስቲ ያስቡት። 80 ዓመት የሆናቸው አያታችሁ ወደ 25 ዓመት ወጣትነት ሲመለሱ። ይህ የወጣትነት ምንጭ አፈ ታሪክ አይደለም፣ አሁን በላቦራቶሪ ውስጥ እየተበጠበጠ ያለ መድኃኒት እንጂ። ጦርነቱ በጄኔቲክስ ብቻ አላበቃም። አሁን ደግሞ ኖኖቦትስ የሚባሉ ጥቃቅን ሮቦቶች ወደ ደማችን ሊገቡ ነው። በዓይነ ሕሊናችሁ ተከተሉኝ። በደም ስራችሁ ውስጥ የሚጓዝ በቢሊየን የሚቆጠሩ ጥቃቅን ጠጋኞች አንድ የካንሰር ሴል በሰውነታችሁ ውስጥ መፈልፈል ሲጀምር እነዚህ ሮቦቶች ገና ሳይሰራጭ አድፍጠው ይይዙታል።
የልብ ትርታችሁ ሲበዛ እንደ ኤሌክትሪሻን ይጠግኑታል። አጥንታችሁ ሲሳሳ እንደ ግንበኛ ያጠነክሩታል። እነዚህ ሮቦቶች በሰውነታችን ውስጥ እስካሉ ድረስ እርጅና የሚባል ቃል ትርጉም አይኖረውም። ሰውነትህ በየቀኑ ይታደሳል። በየቀኑ አዲስ ትሆናለህ። ያኔ ሞት ወደ አንተ ለመምጣት ቀዳዳ ያጣል። ይህኛው ክፍል ደግሞ ይበልጥ ያስደነግጣቸዋል። ሰውነት ቢሞትስ ብለው ለሚጠይቁ ሳይንቲስቶች መልሳቸው ይህ ነው። ሳይንቲስቶች እንደሚሉት አንተ ማለት የሥጋ ክምችት አይደለህም። አንተ ማለት በአእምሮ ውስጥ ያለ ዳታ ወይም መረጃ ነህ። ትዝታዎችህ፣ ስሜቶችህ፣ ዕውቀትህ በሙሉ የኤሌክትሪክ ሞገዶች ናቸው። ታዲያ እነዚህን ሞገዶች ኮፒ አድርጎ ወደ ኮምፒውተር መጫን ቢቻልስ? ሰውነት ቢበሰብስ እንኳ አንተነትህ በዲጂታል ዓለም ውስጥ ይኖራል። ከልጆች ጋር ታወራለህ፣ መጽሐፍ ትጽፋለህ፣ በኢንተርኔት አማካኝነት ዓለምን ትዞራለህ። ሞት ሥጋህን ይበላው ይሆናል፣ ማንነትህ ግን ሊነካው አይችልም። ይህ የሰው ልጅ የመጨረሻው የድል አክሊል ነው። ከቁስ አካል ተላቆ መንፈስ መሆን። ግን ቆይ ይህ ሁሉ ሲሆን ዓለም ምን ትሆናለች? ቆም ብላችሁ አስቡ። ሁሉም ሰው የማይሞት ከሆነ አዲስ የሚወለዱ ሕፃናት የት ሊኖሩ ነው? መሬት አትጠብም? ሀብታሞች ብቻ ለዘላለም እየኖሩ ድሆች ብቻ የሚሞቱባት ዓለም ሊፈጠር ነው? ደግሞስ ሞት ከሌለ የሕይወት ጣዕሙ ምኑ ላይ ነው? ዛሬ የምንወደው ሰው የምንሳሳለት ነገ እንደምናጣው ስለምናውቅ አይደለምን? ሞት ከሌለ ፍቅር ትርጉም ይኖረዋል? ይህ የሳይንስና የሃይማኖት ትልቅ ግጭት ነው። ብዙዎች ይህንን የአላህን ሥልጣን መንጠቅ ነው ይላሉ። ሳይንቲስቶች ግን አላህ አእምሮን የሰጠን ሞትን እንድንመረምርበት ነው ብለው ይመልሳሉ። ጦርነቱ በቤተ ሙከራ ብቻ ሳይሆን በሰው ልጅ ሕሊና ውስጥም እየተካሄደ ነው። አሁን መንገድ ላይ የቆማችሁ ሥራችሁን አቁማችሁ የምታዳምጡኝ ይህ ጉዳይ የሩቅ ምስጢር አይደለም። የቢሊዮነሩ ኤለን ማስክ የጎግል ኩባንያ በቢሊዮን የሚቆጠር ዶላር እያፈሰሱበት ያሉት ለዚህ ነው። ግባቸው አንድ ነው፣ ሞትን አማራጭ ማድረግ። ምናልባት በ2050 ወይም በ2100 ዓመት የሚኖሩ ሰዎች እኛን የሚያዩን እንደምን ይመስላችኋል? በጣም የሚያሳዝኑ፣ ሞት የሚባል አስፈሪ ነገር ይወስዳቸው የነበሩ ደካማ ፍጥረታት ብለው ይተርኩብናል። እኛ በታሪክ የመጨረሻው ሟች ልንሆን እንችላለን። የመጨረሻው ሟቾችም ትውልዶች ልንሆን እንችላለን። የሰው ልጅ ከጨለማ ዋሻ ተነስቶ እሳትን አውልቆ ባህርን አቋርጦ ከዋክብትን ረግጦ እዚህ ደርሷል። አሁን የቀረው አንድ ተራራ ብቻ ነው፣ የሞት ተራራ። ሳይንስ ይቻላል እያለ ነው፣ ተፈጥሮ አይሆንም እያለች ነው። እናንተስ ምን ትላላችሁ? የዘላለም ሕይወትን ብታገኙ ትፈልጋላችሁ ወይስ እንደመጣን መሄዱ የተፈጥሮ ውበት ነው? ምላሻችሁን ለራሳችሁ ሕሊና ስጡ። ግን አንድ ነገር አስታውሱ። ይህን ፕሮግራም ሰምታችሁ ስትጨርሱ ወደ ሥራችሁ ስትመለሱ አንድ እርምጃ ወደፊት ስትራመዱ ሳይንስ ሞትን ለመግደል ሰከንድ አልባከነበትም። የሰው ልጅና የሞት ግብግብ ገና ቀጥሏል። ማን የሚያሸንፍ ይመስላችኋል?